ብዙዎቻችን ከእድሜያችን በፊት ቆዳችን ማርጀት ይጀምራል። ይህ የሚሆነው ደግሞ ሳናውቀው በየቀኑ በምናደርጋቸው ትንንሽ ነገሮች ምክንያት ነው። ሰላም፣ ዛሬ ከእድሜያችን ቀድሞ ቆዳችን ያረጅና የተሸበሸበ የሚሆንበትን በየቀኑ የምናደርጋቸውንና ማቆም ያሉብንን ነገሮች እነግራችኋለሁ። አንደኛ፣ ፊታችንን በሞቀ ውሃ መታጠብ። ብዙዎቻችን እንደ ልምድ በማድረግ ወይም የፊታችን ቆዳ ይጎዳዋል ብለን ባለማሰብ ፊታችን በሞቀ ውሃ እንታጠባለን። ነገር ግን የፊታችን ቆዳ ለጊዜው ብቻ ሳይሆን ዘላቂ በሆነ መንገድ የቆዳ መሸብሸብ እንዲፈጠርብን ሊያደርግ ይችላል። በሞቀ ውሃ ፊትን መታጠብ የፊትን ወዝ ጠርጎ በመውሰድ ፊታችን የተፈጥሮ ቅባቱን እንዲያጣ ያደርገዋል። ስለዚህም ፊታችን ለመታጠብ ሁልጊዜም ቀዝቃዛ ወይም ቅዝቃዜውን የለቀቀ ውሃ መጠቀም ይኖርብናል። ሁለተኛ፣ ፊትን በእጅ መንካት። ከምንም ነገር በፊት እጃችን በቀን ውስጥ ምን ያክል ነገሮችን እንደሚነካ አስቡት። በትንሹ እንኳን የበር እጀታዎችን፣ ቦርሳ፣ ስልክ፣ ብር ተዘርዝረው የማያልቁ በባክቴሪያዎች የታጀቡ ነገሮችን ይነካል። እናም ይህን ቆሻሻና ባክቴሪያ ቀጥታ ፊታችን ላይ ስናሳርፈው ምን ሊፈጠር እንደሚችል አስቡ። እጃችን ፊታችን ላይ ከማሳረፋችን በፊት ሁልጊዜ ማስታወስ ያለብን ይህንን ነው፣ ምን ያክል ቆሻሻ እጃችሁ ላይ ሊኖር እንደሚችል። ምክንያቱም ፊት ላይ የምናሳድረው ጉዳት የከፋ ስለሆነ ነው። ፊታችሁ እጃችሁ ላይ የሚያሳርፍ ልምድ ካለባችሁ፣ በየሰዓቱ ፊታችሁን የመንካት ልምድ ካለባችሁ ማቆም ያስፈልጋችኋል። እንዲሁም ፊትን ከመንካት በፊት ሁልጊዜም እጃችሁ ንጹህ መሆኑንና መታጠቡን አረጋግጡ። ሶስተኛ፣ የፀሐይ መከላከያን አለመጠቀም። ዋነኛው የፊት ቆዳ መሸብሸብ ምክንያት ነው። የፊታችን ቆዳ ከምታስቡት በላይ በፀሐይ ጉዳት ይደርስበታል። ይህ በምስሉ ላይ የምትመለከቱት ሰው ለዓመታት የከባድ መኪና አሽከርካሪ ሆኖ አገልግሏል። እናም በአንድ ጎኑ በየቀኑ ፀሐይ ያገኘው ነበር። በዚህም ምክንያት ነው ፊቱ ላይ የምትመለከቱት ልዩነት የተፈጠረው። ፀሐይ ይህን ያክል ቆዳችንን የመጉዳት አቅም አለው። የዚህ ሰው የቀኝ ፊቱንና የግራ ፊቱን በመመልከት ብቻ የፀሐይ መከላከያን አስፈላጊነት መረዳት ይቻላል። SPFቸው ከ30 በላይ የሆኑ ኦሪጂናል የፀሐይ መከላከያዎችን ወይም ሰንስክሪኖችን መጠቀም አለብን። ምክንያቱም እንደነገርኳችሁ የፀሐይ መከላከያ ለፊታችን እጅግ አስፈላጊ የሆነ ነገር ነው። ያለ ዕድሜያችን ቆዳችን የሚሸበሽበውና የሚያስረጀው ነገር አንደኛው ፀሐይ ስለሆነ ማለት ነው። አራተኛ፣ በቂ ውሃን አለመጠጣት። ይህችን ሴት ተመልከቷት፣ 43 ዓመቷ ነው። ነገር ግን ስትታይ የ21 ዓመት ወጣት ትመስላለች። የዚችን ሴት የውበት ሚስጥር በሰፊው በሌላ ቪዲዮ ይዤ የሚመጣ ቢሆንም ስትጠየቅ የተናገረችውን ዋነኛው ያለማርጀት ቆዳዋ ያለመሸብሸቡ ሚስጥር ውሃ ነው። በቂ ውሃን መጠጣት ድርድር ውስጥ የማይገባ ነገር ነው። የፊትን ቆዳ ውጥር ብሎ መቆየት እንዲችል፣ በተጨማሪም ጥርት ያለ ከቡግር ከማዲያት የጸዳ አንጸባራቂ ቆዳ እንዲኖረን ሊያደርግልን ይችላል። በየቀኑ ከምኝታዬ እንደተነሳው ለብ ያለ ውሃ እጠጣለሁ በማለት ነበር የጀመረችው የሰጠችውን ቃለ መጠይቅ። በተለያዩ ወቅቶች በተለይም ደግሞ በጾም ወቅትም ቢሆን ከምግባችን በፊት ውሃን መጠጣት እንዲሁም በቂ ውሃን ለማግኘት መሞከር ይኖርብናል። ሰውነታችን ውሃን እንደሚፈልግ መርሳት የለብንም። አራተኛ፣ ሜካፕን ሳናስለቅቅ መተኛት። እስከ ሜካፓችሁ የምትተኙ ከሆነ ቆዳይ ለምን ተጎዳ፣ ያለ ዕድሜ ግንባሬ ላይ መስመር ሆነ ማለታችሁን አቁሙ። ፊታችን ራሱን የሚያድሰው በምኝታ ወቅት ነው። ነገር ግን ሜካፓችን ሳናስለቅቅ ከተኛን ይህ ከባድ እናደርግበታለን። በተቻለ መጠን ከምኝታ በፊት ፊታችን መታጠብ፣ ሜካፕ ባይኖርን እንኳን ፊትን ታጥበን ስንተኛ ቆዳችን ላይ ያለ ቆሻሻንና ወዝን እናስለቅቃለን። ይህም ፊታችን በምኝታ ወቅት በጥሩ ሁኔታ እንዲያገግም እንዲያርፍ ያግዘዋል። በዚህም መልኩ ነው ፊታችን ከሜካፕ ጋር ተያይዞ የሚደርስበትን ጉዳትና የቆዳ መሸብሸብን መከላከል የምንችለው። አምስተኛ፣ ፊታችንን የምናደርግበት መንገድ። ሌላኛው ሳናውቀው በየቀኑ ፊታችን የሚጎዳብን ነገር የፊታችን አደራረቅ ነው። ፊታችን ከታጠብን በኋላ ለማድረግ የምንጠቀመው ፎጣ እንዲሁም የምናደርግበት መንገድ የተስተካከለ ካልሆነ የፊታችን ቆዳ እንዲጎዳ ያለ ጊዜው እንዲሸበሸብ ያደርግብናል። ጠንካራ ፎጣን እየተጠቀማችሁ ፊታችሁን በግዴለሽነት ለማድረግ የምትሞክሩ ከሆነ በጊዜ ሂደት የፊታችሁ ቆዳ እየተበላሸ ይመጣል።
ለዚህም ነው ሁልጊዜም ለፊታችሁ ብቻ የምትጠቀሙበት ፎጣ ሊኖራችሁ የሚገባው። እንዲሁም ለስላሳና ንጹህ መሆኑን ማረጋገጥ ያስፈልገናል። ለእጃችን ለሰውነታችን ማድረቂያነት የምንጠቀማቸው ፎጣዎች ለስላሳ ቢሆኑም እንኳን ለፊታችን መጠቀም የለብንም። በተጨማሪም ፊታችን ስናደርግ ከላይ ወደ ታች ፓት እያደረግን ወይም ነካ ነካ እያደረግን ዳሰሳ በሚመስል መልኩ ቢሆን ጉዳትን እንዳይደርስበት ለማድረግ እንችላለን። ስድስተኛ በቂ እንቅልፍን አለማግኘት። እንደነገርኳችሁ የፊታችን ቆዳ አጠቃላይ ሰውነታችን ራሱን የሚጠግነው በመኝታ ወቅት ነው። ለዚህም ነው የተስተካከለ የእንቅልፍ ሰዓት የሚያስፈልገን። አምሽታችሁ ተኝታችሁና በቂ የሆነ የተስተካከለ እንቅልፍን አግኝታችሁ ጠዋት ራሳችሁን በመስታወት ስትመለከቱት የምታዩት ልዩነትን አስተውሉ። ምክንያቱም ይህ ልዩነት የተፈጠረው ፊታችን በመኝታ ሰዓት ማግኘት ያለበትን እረፍት ስላላገኘ ነው። የመኝታ ሰዓትን ማስተካከል፣ ተመሳሳይ የእንቅልፍ ሰዓቶችን ማዘውተር በቂ እንቅልፍን እንድናገኝ ከሚረዱን ነገሮች መካከል ዋነኞቹ ናቸው። በእንቅልፍ ማጣት ምክንያት የሚፈጠር የፊት ማበጥና የአይን ስር መጥቆር እንዲሁም የቆዳ መሸብሸብን መከላከል የምንችለው በቂ እንቅልፍን በማግኘት ነው። ስምንተኛ አላስፈላጊ ኤክስፎሊቲንግ ወይም ከመጠን በላይ ኤክስፎሌት ማድረግ። የሞተ የፊት ቆዳን ማስወገድ አስፈላጊ ቢሆንም ከመጠን ያለፈ ወይም ፊታችን ከሚፈልገው በላይ ከሆነ የፊታችን ቆዳ እንዲጎዳ፣ በጊዜ ሂደት ስስ እንዲሆንና ጉዳትን መቋቋም የማይችል እንዲሆን ያደርገዋል። ይህም ያለ ጊዜው የሚፈጠር የፊት ቆዳ መሸብሸብን ሌላኛው ምክንያት ነው። ለዚህም ነው የፊታችን ቆዳ አይነት መነሻ በማድረግ አላስፈላጊ የሆነን የፊት ቆዳ ጊዜውን ብቻ በመጠበቅ ማድረግ ያለብን። ለእያንዳንዳችን የቆዳ አይነት በምን ያክል ጊዜ ኤክስፎሌት ማድረግ እንዳለባችሁ በቀጣይ ቪዲዮ እንሰራ የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ። ዘጠነኛ አመጋገባችን። አመጋገብ ብዙዎቻችን ችላ የምንለው ነገር ቢሆንም የሰውነታችን ጤንነትና አቋማችን የፊታችን ገጽታ ላይ ትልቅ ተጽዕኖ የሚፈጥር ነው። የተስተካከለ አመጋገብ ብዙ ሰዎች ቅንጡ የሆነ ነገር አድርገው ያስቡታል። ነገር ግን አመጋገብ ማስተካከል ማለት በቤታችን የምናገኛቸውን ነገሮች አስተካክሎ መመገብ መቻል ነው። በተለይም የስኳርና ጨው አወሳሰዳችን የተስተካከለ ማድረግ ይኖርብናል። የምንመገበው ምግብ ሁሉንም የሚያካትት ሰውነታችን የሚፈልገውን መስጠት የሚችል መሆን አለበት። አንዲት ስኳርና ጣፋጭ የምታዘወትር ሴት በአትክልትና ፍራፍሬ የታጀበ የተስተካከለ አመጋገብ ከምታዘወትር ሴት ጋር እኩል አታረጅም ወይም ደግሞ የተመሳሳይ የሆነ የፊት ገጽታ አይኖራትም። እንደነገርኳችሁ የምንመገበው ነገር ገጽታችንና ሰውነታችን ላይ ትልቅ አስተዋጽኦ ስለሚፈጥር ማለት ነው። አስረኛ የምንጠቀማቸው ምርቶች። አንዳንድ ጊዜ ሰዎች ፊታችንን አሳምሮልናል፣ ቡግርን አጥፍቶልኛል ወይም ማዲያትን ለመከላከል አስችሎኛል ያሉትን ምርት ገዝተን እንጠቀማለን። ነገር ግን ይህ ስህተት ነው። የሁላችንም ቆዳ እንደ መልካችን የተለያየ ነው። ልዩነቱን ደግሞ ማወቅ መቻል አለብን። ለሌሎች ሰዎች የተስማማቸው ምርት ሁሉ ለኛ ይስማማናል ማለት አይደለም። ቆዳችሁ ጤነኛ የተስተካከለ መሆን እንዲችል የግድ ሰዎች የተመቻቸው ምርት መጠቀም አያስፈልጋችሁም። በተቃራኒው የፊታችን ቆዳ የሚፈልገውን ማወቅና መረዳት መቻል ከየትኛውም ውድ ምርት የተሻለ ፊታችን ጤነኛ ያደርግልናል። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ። ድጋሚ እስከምንገናኝ ሰላም ቆዩ።